እንግዲህ ዛሬ ቪዲዮ ይዤ የመጣሁት አረቦች ቤት በልጅ ደግሞ እንግዲህ ልጅ ያለበት ቤት የሚሰራ ሰራተኛው እንግዲህ ራሱን እንዴት አድርጎ እንደሚጠብቅ ለሱ እንግዲህ አንድ ትምህርት ይሆናል ብዬ በራሴ በኔ ያየሁት ከህይወቴ የተማርኩት ትምህርትና የተሞክሮውን ሼር አደርጋችኋለሁ። የማዳም ቅመሞች እናንተ እንግዲህ ላይክ አድርጉት፣ ኮሜንት ላይ ገብታችሁ ጻፉት። እንግዲህ አበረታቱኝ፣ ቤተሰቡን ሰብስክራይብ አድርጉ። ዝም ብላችሁ አታልፉት። ለእናንተ ይሄ ጠቃሚ መረጃ ነው። ልጅ ቤት የሚሰሩት ሰራተኞች ማለት ነው። ልጅ ቤት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በጣም ከምለው በላይ አንድ ልጅ ሊኖር ይችላል፣ ሁለት ልጅ ወይ ሶስት ልጅ አራት ልጅ ሊኖር ይችላል። ብዙ ልጆች እንደውም ከዛ በላይ ሊኖር ይችላል። ማለት በቃ ለልጅ ጸባይ በጣም አስቸጋሪ ነው። በዛ መሀል ሆናችሁ ደግሞ ጽዳት አለ። በዛ መሀል ሆናችሁ ደግሞ ልብስ ማጠብ አለ፣ ልብስ መተኮስ አለ፣ ልጅ መያዝ አለ። የልጅ ጸባይ አስቸጋሪ ጸባይ አለ። ስለዚህ በዛ መሀል ሆናችሁ እንዴት እንደምትሰሩና እንዴት እንደምትኖሩ እንዴት እንደምትችሉ ከልጅ ጋር ተስማምታችሁ እንዴት እንደምትሆኑ እኔ ነግራችኋለሁ። ችግር የለውም። እናንተ ስትገቡ በላይክ በኮሜንት በሰብስክራይብ እንግዲህ ቤተሰብ የሆናችሁት ጀምሩት። ሰላም ጤና ይስጥልኝ። እጅግ የተወደዳችሁትና የተከበራችሁት የዩቲዩብ ቤተሰቦች እንዴት ናችሁ? ስለ የምታበረታቱኝ አመሰግናችኋለሁ። አንዳንዶች እንግዲህ የእናንተ ድጋፍ እየሰጣችሁት ነው። በጣም ነው ማመሰግናችሁ። ደስ ነው ያለኝ እውነት። እኔ እንግዲህ ከእናንተ ጋር ለወደፊት እሰራለሁ ብዬ ነው እንግዲህ ያሰብኩት። እናንተም እያበረታቱኝ ነው እንግዲህ ቤተሰብ የሆናችሁት ነው። አሁንም ደግሞ ድጋፋችሁ አይለየኝ፣ ድጋፍ አድርጉት እና በልጅ ቤት ዋናው ሀሳብ ደግሞ ዛሬ በልጅ ቤት የሚሰሩት ሰራተኞች ለእናንተ ነው ትምህርቱ። ይሄ ተማሩት፣ እውነት ልብ አድርጋችሁ ተማሩት። እኔ ልንገራችሁ ያለው ነገር በልጅ ቤት ውስጥ ያለው ውጥረት፣ ልጆች በጣም አደገኛ ናችሁ፣ ኃይለኛ ናችሁ። ጸባያችሁ፣ ቁጣችሁ ከእናት ከአባት ይበልጣሉ። በዛ መሀል እናንተ እንዴት እንደምትሆኑ ለእናንተ ልንገራችሁ። ጸጥ በሉት፣ እሺ በሉት፣ ሁሉም ነገር ልጆቹን ልቀቁት። ያበላሹ ችግር የለውም። ከተበላሸ በኋላ ዝም ብላችሁት ታጸዳላችሁ፣ ችግር የለውም። እነሱ ካለፉ በኋላ ከተኙ በኋላ ወይስ ከበሉ ወይስ እናትና አባት ይዘው ከወጡ በኋላ ታጸዱታላችሁ፣ ችግር የለውም። አትጨናነቁ፣ አትቆጡት፣ ከልጆቹ ጋር እኩል አትበሳጩት። ልጆቹ አደገኛ ከእናትና ከአባት ኃይለኛ ናቸው። ህፃን ልጆች በተለይ ምን ያህል ቁጣ እንዳለባቸው ምን ያህል ውሸት እንዳለባቸው በጣም ነው የሚያስቸግሩት። በተለይ በሰራተኛ